ጌታቸው ረዳ የአብይ አህመድን ድጋፍ መጠየቁ ለኔ እጅግ አሳዛኝ ነገር ነው። ግን ይሄንን እኔ ነኝ ማለት የምችለው፣ አሉላ አንተ ነህ ማለት የምችለው፣ ጌታቸው አንተ ነህ ማለት የምችለው ስል በሜሱ ውስጥ ተሳታፊ ያልሆንን ዜጎች ነን ይሄንን ማለት የምንችለው። አንድን የህወሓት ፍንካች እየደገፈ የደብረ ጽዮንን ህወሓት እየደገፈ ግን ጌታቸው ለምን አብይን ይጠራል ብሎ አፉን ሊከፍት አይችልም። ይሄ ድድብናም ድንቁርናም ነው። ምክንያቱም ዊ ኖ በዛ በኩል ያሉት ሰዎችም ሻዕቢያን ተማምነው ይሄን እያደረጉ እንደሆነ እናውቃለን። በሻዕቢያ ለመገረድ የፈቀደ ማንም አሽከር ካድሬ ጌታቸውን አብይ አህመድን ጠርቷል ብሎ ለመክሰስ የሚያስችል የሞራል ማማ የለው። ግን ይሄ ጌታቸውን ትክክል አያደርገውም፣ ደብረ ጽዮንን ትክክል እንዳላደረገው ሁሉ ህግ ማስከበር የሚል ቃል ተጠቅመዋል ወዳጆች። አይሮኒ ኦፍ ኢት ምንድነው? ትግራይ ውስጥ ያ ሁሉ ፍጅት በሁለት ዓመት ጦርነት ሲፈጸም ጥቅም ላይ የዋለው ቃል ህግ ማስከበር የሚል ነበር። አሁን የፍስሐ ማንጁስ የጸጥታ ቢሮ ለሚፈጽመው ፍጅት ለሚፈጽመው ጭፍጨፋ እየተጠቀመበት ያለው ቃል ህግ ማስከበር የሚል ቃል መሆኑ በጣም የሚያስገርም ነገር ነው። እንኳን ስለሌላ ነገሮችን ኮሙኒኬት ስለሚያደርጉበት ስልት እንኳን ፈጽሞ እንዳላሰቡበት ይነግረናል። ሁለተኛ አብይ ምላሽ አልሰጠም እስካሁን ብያለሁ። ይሄ ምንድነው የሚነግረው? እስካሁን ድረስ በትግራይ ውስጥ እየሆነ ያለው ነገር የስልጣኔ ስጋት አይደለም ብሎ ማሰቡን therefore አሁንም እነዛ ብዙ ጊዜ ጠቀስናቸው ሴናሪዮች ሊኖሩ ይችላሉ ብሎ እንደሚያስብ በሚያስገርም ሁኔታ ከጠበቅነውና ከገመትነው ውጪ ከደብረ ጽዮን ህወሓት ጋር ሁሉ ሊደራደር የሚችልበት እድል እንዳለ እንዳስብ ያደርገኛል። ምክንያቱም ፕሮጀክሽን የሚባል ነገር አለ። ጌታቸው ጠይቋል። አብርሃም በላይ ያኔ ከትግራይ ተኩስ አቁም ስምምነት አድርጓል ተብሎ ሲል 30 ደቂቃ ባልሞላ ጊዜ ውስጥ ነበር የተኩስ አቁም ስምምነት ተብየውን ዩኒላተራል ሁማኒታሪያን ትሩስ ተቀብያለሁ ብሎ መግለጫ የሰጠው። አሁን ዝም ብሏል። ምክንያት ምርጫዎቹን እያሰበ ስላለ ነው አይደለም። ቀጥዬ ምን አደርጋለሁ? እንዴት አድርጌ ያንን አካባቢ የበለጠ ማዳከም እችላለሁ? እንዴት አድርጌ ጫማዬ ስር የበለጠ ልጥላቸው እችላለሁ እያለ ነው። ድከም ብሎት ነው ራሳቸው ጥለውለታል አይደለም። ሌላው ማንሳት ያለብን ነጥብ ጌታቸው ረዳ የአብይ አህመድን ድጋፍ መጠየቁ ለኔ እጅግ አሳዛኝ ነገር ነው። ግን ይሄንን እኔ ነኝ ማለት የምችለው፣ አሉላ አንተ ነህ ማለት የምችለው፣ ጌታቸው አንተ ነህ ማለት የምችለው ስል በሜሱ ውስጥ ተሳታፊ ያልሆንን ዜጎች ነን ይሄንን ማለት የምንችለው። አንድን የህወሓት ፍንካች እየደገፈ የደብረ ጽዮንን ህወሓት እየደገፈ ግን ጌታቸው ለምን አብይን ይጠራል ብሎ አፉን ሊከፍት አይችልም። ይሄ ድድብናም ድንቁርናም ነው። ምክንያቱም ዊ ኖ በዛ በኩል ያሉት ሰዎችም ሻዕቢያን ተማምነው ይሄን እያደረጉ እንደሆነ እናውቃለን። በሻዕቢያ ለመገረድ የፈቀደ ማንም አሽከር ካድሬ ጌታቸውን አብይ አህመድን ጠርቷል ብሎ ለመክሰስ የሚያስችል የሞራል ማማ የለው። ግን ይሄ ጌታቸውን ትክክል አያደርገውም፣ ደብረ ጽዮንን ትክክል እንዳላደረገው ሁሉ እንደ ዜጎችኛ ለትግራይ የሻዕቢያም የብልጽግና ምርጫ የሞት ምርጫ ነው ብለን ተናግረናል። ኦኬ። ምክንያቱም ሁለቱ ፍንካች ተደምረውም ተሰነጣጥቀውም ትግራይን አይበጁም ብለናልና ደጋግመን የኋላ ቀርነት የውድቀትና የዝቅጠት ምሳሌም ምክንያትም መገለጫም ናቸው ብለናልና አንድ ጨዋታ ውስጥ ከገባ በኋላ ግን ለሻዕቢያ ለመገረድ ከወሰንክ በኋላ ሌላው ያንተኑ ቢጤ ስህተት ሲፈጽም እንዴት ይሄን ያደርጋል ባንዳ ነው ከሃዲ ነው ለማለት ግን ማፈር ያስፈልጋል። እኔ እስከ ዛሬ ባለፉት 6 ዓመታት ውስጥ በትግራይ ውስጥ በተከታታይ ይደርሱ ከነበሩት ቀናት እጅግ አሳዛኙ፣ እጅግ አሳፋሪው፣ እጅግ አዋራጁ ሳምንት ተጀምሯል። የመጨረሻው መጀመሪያም ይመስላል። አንድ ቦታ ላይ መገቻ አከል የለበት። ግን እኔ አቋም አሁንም ይሄ ሴንስለስ የሆነ ቅድም የጠቀስኩት ትግራይ ላይ የሰፈነ እብደት ቆሞ እዚህ ለደረሰ በሁሉም አቅጣጫ አስተዋጽኦ ለተደረገበት እብደትና ድድብና ማቆሚያ ይደረግለት። አይ ኖ ኢትስ ቱ ሌት መሽቷል፣ በፍጥነትም እየመሸ ነው። ግን አሁንም እነዛ የሰራዊት አዛዦች ፍስሐ ማንጁስን በለው ምግበይም በለው ሌላ ያለምንም ዕውቀትና ያለምንም ርዕይ እየፈጸሙ ያሉትን እብደት ያቆሙ። ከዚህ በኋላ ትላንትና ህዝቡ እንደጋረዳቸው ዛሬ ይጋረደናል ብለው እያስቡ ከሆነ እየተሳሳቱ ነው። አሉላ ቀጥል። ከአረናው ዞር በሉ፣ ከመድረኩ ዞር ብላችሁ ለህዝቡ ለታዋሉ የሚል መልእክት በተደጋጋሚ ያስተላልፈናል። ሁሉም የትኛውንም ከብዙ አቅጣጫ የቀረቡት እነዚህን ሐሳቦች ባለመስማታቸው ምክንያት አሁን ባለንበት ሁኔታ ላይ ተገኝተናል።
ህግ ማስከበር የሚል ቃል ተጠቅመዋል ወዳጆች። አይሮኒ ኦፍ ኢት ምንድነው? ትግራይ ውስጥ ያ ሁሉ ፍጅት በሁለት ዓመት ጦርነት ሲፈጸም ጥቅም ላይ የዋለው ቃል ህግ ማስከበር የሚል ነበር። አሁን የፍስሐ ማንጁስ የጸጥታ ቢሮ ለሚፈጽመው ፍጅት ለሚፈጽመው ጭፍጨፋ እየተጠቀመበት ያለው ቃል ህግ ማስከበር የሚል ቃል መሆኑ በጣም የሚያስገርም ነገር ነው። እንኳን ስለሌላ ነገሮችን ኮሙኒኬት ስለሚያደርጉበት ስልት እንኳን ፈጽሞ እንዳላሰቡበት ይነግረናል። ሁለተኛ አብይ ምላሽ አልሰጠም እስካሁን ብያለሁ። ይሄ ምንድነው የሚነግረው? እስካሁን ድረስ በትግራይ ውስጥ እየሆነ ያለው ነገር የስልጣኔ ስጋት አይደለም ብሎ ማሰቡን therefore አሁንም እነዛ ብዙ ጊዜ ጠቀስናቸው ሴናሪዮች ሊኖሩ ይችላሉ ብሎ እንደሚያስብ በሚያስገርም ሁኔታ ከጠበቅነውና ከገመትነው ውጪ ከደብረ ጽዮን ህወሓት ጋር ሁሉ ሊደራደር የሚችልበት እድል እንዳለ እንዳስብ ያደርገኛል። ምክንያቱም ፕሮጀክሽን የሚባል ነገር አለ። ጌታቸው ጠይቋል። አብርሃም በላይ ያኔ ከትግራይ ተኩስ አቁም ስምምነት አድርጓል ተብሎ ሲል 30 ደቂቃ ባልሞላ ጊዜ ውስጥ ነበር የተኩስ አቁም ስምምነት ተብየውን ዩኒላተራል ሁማኒታሪያን ትሩስ ተቀብያለሁ ብሎ መግለጫ የሰጠው። አሁን ዝም ብሏል። ምክንያት ምርጫዎቹን እያሰበ ስላለ ነው አይደለም? ቀጥዬ ምን አደርጋለሁ? እንዴት አድርጌ ያንን አካባቢ የበለጠ ማዳከም እችላለሁ? እንዴት አድርጌ ጫማዬ ስር የበለጠ ልጥላቸው እችላለሁ እያለ ነው። ድከም ብሎት ነው ራሳቸው ጥለውለታል አይደለም? ሌላው ማንሳት ያለብን ነጥብ ጌታቸው ረዳ የአብይ አህመድን ድጋፍ መጠየቁ ለኔ እጅግ አሳዛኝ ነገር ነው። ግን ይሄንን እኔ ነኝ ማለት የምችለው አሉላ አንተ ነህ ማለት የምችለው ጌታቸው አንተ ነህ ማለት የምችለው ስል በሜስ ውስጥ ተሳታፊ ያልሆንን ዜጎች ነን ይሄንን ማለት የምንችለው። አንድን የህወሓት ፍንካች እየደገፈ የደብረ ጽዮንን ህወሓት እየደገፈ ግን ጌታቸው ለምን አብይን ይጠራል ብሎ አፉን ሊከፍት አይችልም። ይሄ ድድብናም ድንቁርናም ነው። ምክንያቱም we know በዛ በኩል ያሉት ሰዎችም ሻዕቢያን ተማምነው ይሄን እያደረጉ እንደሆነ እናውቃለን። በሻዕቢያ ለመገረድ የፈቀደ ማንም አሽከር ካድሬ ጌታቸውን አብይ አህመድን ጠርቷል ብሎ ለመክሰስ የሚያስችል የሞራል ማማ የለውም። ግን ይሄ ጌታቸውን ትክክል አያደርገውም፣ ደብረ ጽዮንን ትክክል እንዳላደረገው ሁሉ እንደ ዜጎችኛ ለትግራይ የሻዕቢያም የብልጽግና ምርጫ የሞት ምርጫ ነው ብለን ተናግረናል። ኦኬ። ምክንያቱም ሁለቱ ፍንካች ተደምረውም ተሰነጣጥቀውም ትግራይን አይበጁም ብለናልና ደጋግመን የኋላ ቀርነት የውድቀትና የዝቅጠት ምሳሌም ምክንያትም መገለጫም ናቸው ብለናልና አንድ ጨዋታ ውስጥ ከገባ በኋላ ግን ለሻዕቢያ ለመገረድ ከወሰንክ በኋላ ሌላው ያንተኑ ቢጤ ስህተት ሲፈጽም እንዴት ይሄን ያደርጋል ባንዳ ነው ከሃዲ ነው ለማለት ግን ማፈር ያስፈልጋል። እኔ እስከ ዛሬ ባለፉት 6 ዓመታት ውስጥ በትግራይ ውስጥ በተከታታይ ይደርሱ ከነበሩት ቀናት እጅግ አሳዛኙ፣ እጅግ አሳፋሪው፣ እጅግ አዋራጁ ሳምንት ተጀምሯል። የመጨረሻው መጀመሪያም ይመስላል። አንድ ቦታ ላይ መገቻ ከሌለበት ግን እኔ አቋም አሁንም ይሄ ሴንስለስ የሆነ ቅድም የጠቀስኩት ትግራይ ላይ የሰፈነ እብደት ቆሞ እዚህ ለደረሰ በሁሉም አቅጣጫ አስተዋጽኦ ለተደረገበት እብደትና ድድብና ማቆሚያ ይደረግለት። አይ ኖ ኢትስ ቱ ሌት መሽቷል፣ በፍጥነትም እየመሸ ነው። ግን አሁንም እነዛ የሰራዊት አዛዦች ፍስሐ ማንጁስን በለው ምግበይም በለው ሌላ ያለምንም ዕውቀትና ያለምንም ርዕይ እየፈጸሙ ያሉትን እብደት ያቆሙ። ከዚህ በኋላ ትላንትና ህዝቡ እንደጋረዳቸው ዛሬ ይጋረደናል ብለው እያሰቡ ከሆነ እየተሳሳቱ ነው። አሉላ ቀጥል። ከአረናው ዞር በሉ፣ ከመድረኩ ዞር ብላችሁ ለህዝቡ ለታዋሉ የሚል መልእክት በተደጋጋሚ ያስተላልፈናል። ሁሉም የትኛውንም ከብዙ አቅጣጫ የቀረቡት እነዚህን ሐሳቦች ባለመስማታቸው ምክንያት አሁን ባለንበት ሁኔታ ላይ ተገኝተናል። ህግ ማስከበር የሚል ቃል ተጠቅመዋል ወዳጆች። አይሮኒ ኦፍ ኢት ምንድነው? ትግራይ ውስጥ ያ ሁሉ ፍጅት በሁለት ዓመት ጦርነት ሲፈጸም ጥቅም ላይ የዋለው ቃል ህግ ማስከበር የሚል ነበር። አሁን የፍስሐ ማንጁስ የጸጥታ ቢሮ ለሚፈጽመው ጭፍጨፋ እየተጠቀመበት ያለው ቃል ህግ ማስከበር የሚል ቃል መሆኑ በጣም የሚያስገርም ነገር ነው። እንኳን ስለሌላ ነገሮችን ኮሙኒኬት ስለሚያደርጉበት ስልት እንኳን ፈጽሞ እንዳላሰቡበት ይነግረናል። ሁለተኛ አብይ ምላሽ አልሰጠም እስካሁን ብያለሁ። ይሄ ምንድነው የሚነግረው? እስካሁን ድረስ በትግራይ ውስጥ እየሆነ ያለው ነገር የስልጣኔ ስጋት አይደለም ብሎ ማሰቡን therefore አሁንም እነዛ ብዙ ጊዜ ጠቀስናቸው ሴናሪዮች ሊኖሩ ይችላሉ ብሎ እንደሚያስብ በሚያስገርም ሁኔታ ከጠበቅነውና ከገመትነው ውጪ
ከደብረ ጽዮን ህወሓት ጋር ሁሉ ሊደራደር የሚችልበት እድል እንዳለ እንዳስብ ያደርገኛል። ምክንያቱም ፕሮጀክሽን የሚባል ነገር አለ። ጌታቸው ጠይቋል። አብርሃም በላይ ያኔ ከትግራይ ተኩስ አቁም ስምምነት አድርጓል ተብሎ ሲል 30 ደቂቃ ባልሞላ ጊዜ ውስጥ ነበር የተኩስ አቁም ስምምነት ተብየውን ዩኒላተራል ሂውማኒቴሪያን ትሩስ ተቀብያለሁ ብሎ መግለጫ የሰጠው። አሁን ዝም ብሏል። ምክንያት ምርጫዎቹን እያሰበ ስላለ ነው አይደለም። ቀጥዬ ምን አደርጋለሁ? እንዴት አድርጌ ያንን አካባቢ የበለጠ ማዳከም እችላለሁ? እንዴት አድርጌ ጫማዬ ስር የበለጠ ልጥላቸው እችላለሁ እያለ ነው። ድከም ብሎት ነው ራሳቸው ጥለውለታል አይደለም። ሌላው ማንሳት ያለብን ነጥብ ጌታቸው ረዳ የአብይ አህመድን ድጋፍ መጠየቁ ለኔ እጅግ አሳዛኝ ነገር ነው። ግን ይሄንን እኔ ነኝ ማለት የምችለው፣ አሉላ አንተ ነህ ማለት የምችለው፣ ጌታቸው አንተ ነህ ማለት የምችለው ስል በሜስ ውስጥ ተሳታፊ ያልሆንን ዜጎች ነን ይሄንን ማለት የምንችለው። አንድን የህወሓት ፍንካች እየደገፈ የደብረ ጽዮንን ህወሓት እየደገፈ ግን ጌታቸው ለምን አብይን ይጠራል ብሎ አፉን ሊከፍት አይችልም። ይሄ ድድብናም ድንቁርናም ነው። ምክንያቱም ዊ ኖ በዛ በኩል ያሉት ሰዎችም ሻዕቢያን ተማምነው ይሄን እያደረጉ እንደሆነ እናውቃለን። በሻዕቢያ ለመገረድ የፈቀደ ማንም አሽከር ካድሬ ጌታቸውን አብይ አህመድን ጠርቷል ብሎ ለመክሰስ የሚያስችል የሞራል ማማ የለውም። ግን ይሄ ጌታቸውን ትክክል አያደርገውም፣ ደብረ ጽዮንን ትክክል እንዳላደረገው ሁሉ እንደ ዜጎችኛ ለትግራይ የሻዕቢያም የብልጽግና ምርጫ የሞት ምርጫ ነው ብለን ተናግረናል። ኦኬ። ምክንያቱም ሁለቱ ፍንካች ተደምረውም ተሰነጣጥቀውም ትግራይን አይበጁም ብለናልና ደጋግመን የኋላ ቀርነት የውድቀትና የዝቅጠት ምሳሌም ምክንያትም መገለጫም ናቸው ብለናልና አንድ ጨዋታ ውስጥ ከገባ በኋላ ግን ለሻዕቢያ ለመገረድ ከወሰንክ በኋላ ሌላው ያንተኑ ቢጤ ስህተት ሲፈጽም እንዴት ይሄን ያደርጋል ባንዳ ነው ከሃዲ ነው ለማለት ግን ማፈር ያስፈልጋል። እኔ እስከ ዛሬ ባለፉት 6 ዓመታት ውስጥ በትግራይ ውስጥ በተከታታይ ይደርሱ ከነበሩት ቀናት እጅግ አሳዛኙ፣ እጅግ አሳፋሪው፣ እጅግ አዋራጁ ሳምንት ተጀምሯል። የመጨረሻው መጀመሪያም ይመስላል። አንድ ቦታ ላይ መገቻ ከሌለበት ግን እኔ አቋም አሁንም ይሄ ሴንስለስ የሆነ ቅድም የጠቀስኩት ትግራይ ላይ የሰፈነ እብደት ቆሞ እዚህ ለደረሰ በሁሉም አቅጣጫ አስተዋጽኦ ለተደረገበት እብደትና ድድብና ማቆሚያ ይደረግለት። አይ ኖ ኢትስ ቱ ሌት መሽቷል፣ በፍጥነትም እየመሸ ነው። ግን አሁንም እነዛ የሰራዊት አዛዦች ፍስሐ ማንጁስም በለው ምግበይም በለው ሌላ ያለምንም ዕውቀትና ያለምንም ርዕይ እየፈጸሙ ያሉትን እብደት ያቆሙ። ከዚህ በኋላ ትላንትና ህዝቡ እንደጋረዳቸው ዛሬ ይጋረደናል ብለው እያስቡ ከሆነ እየተሳሳቱ ነው። አሉላ ቀጥል።